ወደ መሳሪያው በፍጹም እንዳታስጠጉት፣ ሁላችንንም ያፈነዳናል። የእህትሽ ልጅ የኔ ድርሻ ነው። እንግዲያውስ በልግደለዋ። ለአክስቴ ንገሯት የኔ ሚስት ቅጥሩ ላይ ሆና ፈረሶቿን እየፈጀቻቸው እንደሆነ። እሷ አሁንም እንደገና ታደገችኝ። ጭፍራዎቹ እያፈገፈጉ ነው። የሰሜኑን ግንባር አስጠብቀናል። ስምምነታችን ዙፋኑን መቀራመት እንጂ ራስን ማጥፋት የሚል የለበትም። በይ ጥየሽ እየሄድኩ ነው። እንግዲያው ሲያጎቴ ልጅ የሮማኖቭ ዘር ለማንም አይንበረከክም። ተመልከት ይሄ ልጅ ሐኪሙ ክፍል ውስጥ ሞቶ ተገኘ። ትላንት ምሽት ነው የተመረዘው። ማን ነው ይሄን ያደረገው? አንቺ የሷ ሰላይ ነበርሽ። ውጭልኝ። ልዕልት ሆይ ከመፍረድሽ በፊት እባክሽ ይሄን ነገር ተመልከቺ። ይሄንን ስዕል ሳልሽ? ለምን? ልጄ የባህር ኃይል ሐኪም ነበር። ካትሪን ከ20 ዓመታት በፊት በክህደት ክስ በስቅላት ገደለችው። ልጄን ስለያዘችብኝ ነው የሷ ሰላይ የሆንኩት። እሱንም የሳልኩት አሁንም ድረስ ልጄን በጣም ስለምወደውና የሱን ነገር ስለሚያስታውሰኝ ነው። ልዑልሽን ታደጊው፣ እኔ አግዝሻለሁ። አንቺ ይሄን አድርጊው። ከአንቺ ውጭ ማንንም አላምንም። በዚህ መስመር በኩል ቅደጂው። የሶስት ጣቶችሽን ያህል አገኘሁት። ልዕልታንያ 50,000 የሞስኮቭ አመፀኞች ሴንት ፒተርስበርግን ከበባ አድርገውበታል። የድሮዋ ልዕልት ወደ ዙፋኑ እንድትመለስ ይፈልጋሉ። ለልዑሉም ሞትን እየተመኙ ነው። ወደዚያ ብቻሽን መሄድ አትችይም። አንድ ቃል ከመናገርሽ በፊት አንገትሽን ይቆርጡታል። እንግዲያውስ ሚስቱ ዘውዷን አድርጋ ትሞታለች። መሀይሟ ገረድ ሴት የንግስቲቷን ካባ ለብሳ። እንዴት ያለ ቀልድ ነው ይሄ! ንግስቲቱ በሰንሰለት ታስራለች። የዊንተር ቤተ መንግስትን የምመራው አሁን እኔ ነኝ። የምትናገረው ካለ ተናገር። ጥያቄያችን ግልጽ ነው። ንግስቲቷን መልሱ፣ አለበለዚያ የተቆረጠ አንገትሽን። ፀሐይዋ ከመጥለቋ በፊት። ሶስተኛ አማራጭ አለኝ እኔ። ይሄንን አንብብ የሞስኮው ጄኔራል። የታገኘሽው ይሄን? አሮጊቷ ሼፍ ባቡሽካ ሁሉንም ምስጢር ለ20 ዓመታት ጠብቃ ኖረች። እያንዳንዱ የደም ቃል ኪዳኖች በሙሉ ቅጃቸው አለኝ። 7 ቅጂዎች ለ7ቱ ከተሞች። ዛሬ ማታ ከገደላችሁኝ ነገ 7ቱም ቅጂዎች በህዝብ ፊት ይነበቡልሃል። ልዕልት ሆይ ይቅር በይኝ። ሰዎች በሙሉ ዛሬ ማታ ከዚህ ይበተናሉ። ጨረቃዋ ሳትወጣ በፊት ወደ ሞስኮው ተበተኑ። ለልዑል ኒኮላይ ታማኝነትን በመሃል አረጋግጥ። አለበለዚያ ልጆች በ1746 ዓመተ ምህረት ያደረግከውን ሁሉንም ያውቃሉ። በልጆቼ ነፍስ እምላለሁ። ለልዑሉና ለልዕልቷ ታማኝ እሆናለሁ። ፈረሶች ሲበተኑ ድምጽ ሰማሁ። ምንድነው ያደረግሽው የኔ ሚስት? ግርማዊነቶ፣ አንድ የፈረንሳይ ባንዲራ የያዘ መርከብ አሁን ኔቫ ወንዝ ወደብ ላይ ደርሷል። የንጉስ ሊዩስ 15ኛ አምባሳደርን የያዘ ነው። አንተ የእርሱ ልጅ ነህም ብሎ እየተናገረ ነው። ግርማዊነቶ፣ ከቬርሳይ ቤተ መንግስት በራሱ በንጉስ ሊዩስ 15ኛ የተላኩ ደብዳቤዎችን ይዤ መጥቻለሁ። እናትህ ሶፊያ ሮማኖቭ ታማኝነቷን የበላች አልነበረች። ከንጉሴ ጋር በፍቅር ወድቃ እንጂ ከ28 ዓመታት በፊት። እናትህ የሞተችው ገና የ6 ዓመት ልጅ እያለሁ ነበር። ካትሪን ለምን ያን ያህል ትጠላኝ እንደነበር እኮ አይገባኝም ነበር። ስለዚህ በፍጹም የሮማኖቭ ዘር አይደለህም ማለት ነው?
ግርማዊነቶ ንጉሱ የሞት አፋፍ ላይ ናቸው። ብቸኛ ልጃቸው ወደ ቬርሳይ ቤተ መንግስት እንዲመለስላቸው በጽኑ ይፈልጋሉ። ስለዚህ ገና ከጅምሩም የሩሳውያን ዙፋን ላይ መቀመጥ አልነበረብህም ማለት ነው። አኒያ ባክሽን ፊትሽን አታዙሪብኝ፣ አድምጪኝ። አንተ ፈረንሳያዊ ልዑል ነህ፣ ለዛውም የቡርቦን ዘር። ቬርሳይ አንተን ትፈልግሃለች። እኔ ደግሞ አንድ ተራ ሩሲያዊት ገረድ ነኝ። ቡርቦንም ሮማኖቭም ገደል ይግቡ፣ እኔ አንቺ ብቻ ነኝ። ያዡ፣ አቅልጠሽ ቀለበት አርጊው፣ ወይም ከፈለግሽ ወደ እሳት ወርውሪው፣ ያንቺ ምርጫ ነው። ዙፋኖቹም ዘውዶቹም ነገስታቱም ገደል ይግቡ፣ እኛ ብቻ። አዎ እኛ ብቻ። ግርማዊነቶ ንግስቷ ሰንሰለቱን በጥሳ አመልጣለች። በአሮጌው ምድር ቤት በኩል ውስጥ ናት። የእሳት ችቦም ይዛለች። ዙፋኑን እኔ ካልነገስኩበት ማንም አይነግስበትም። ሁሉም ነገር ይወድማታል። እያንዳንዱ ነገር ይጋያል። በአንድ ንክኪ፣ በአንድ ብልጭታ እያንዳንዱ የዊንተር ቤተ መንግስት ድንጋዮች ወደ ሰማይ ቤት ይላካሉ። አንቺ መሀይም ደንቆሮ አይጥ፣ ሁሌም አንቺ ነሽ። አንድ እርምጃ ከተጠጋሽኝ እሳትሽ ይወድቃል። ሁለታችንም እንቃጠላታለን። እሱን ነው የምትፈልጊው? አክስቴ አቁሚ! የእህቴ ልጅ። ኦ በጣም ጥሩ። ሁሉም ቤተሰብ በአንድ ላይ አመድ ሊሆን ነው። አብረሽኝ ትሞቻታለሽ አንቺ ቆሻሻ ገረድ። አይሆንም፣ አትግደላት። ለሷ ሞት ብቻ አይገባትም። ትክክል ነሽ። ለ20 ዓመታት በሰንሰለት ታስራ መሰቃየት አለባት፣ ልክ እኔ ላይ እንዳደረገችብኝ። አበቃ፣ በመጨረሻም አበቃ። ከ20 ዓመታት በፊት ልጅ አንቺ ገረድ ነበረች፣ ግን አንቺ ከነ ህይወቷ በቁሟ አቃጠልሻት። አሁን አንቺም ትቃጠያታለሽ። ትከሻ በጣም እየደማ ነው። በደረጃው በኩል አይዞሽ፣ በርቺ። አይዟችሁ፣ ተረጋጉ። ሶፊያ ቁልፍ ይዛለች። ፍጠኑ፣ የቤተ መንግስቱ ምዕራባዊ ክፍል እንዳለ እየወደመ ነው። ወደ ውጭ ውጡ፣ አሁኑኑ፣ ጣሪያው ከመደርመሱ በፊት። ለ10 ዓመታት የታሰርኩበት ቤተ መንግስት እየጋየ ነው። ደስ ሲል። እባክህን አይኖችን እንዳትዘጋ፣ በጣም ብዙ ደም እየፈሰሰህ ነው። ዲሜትሪ፣ ዶክተር ቶሎ ጥራ። ክፍሉ ውስጥ ሁሉም ነገር የተጀመረበት እዛው ክፍል ውስጥ ነው መሞት የምፈልገው፣ ከዚህ የበረዶ ሽንፍር ሳይሆን። አይሆንም፣ ዛሬ በፍጹም አትሞትም። ያን ሁሉ መከራ ሳልፈህ። ልዕልት፣ አይሆንም። ቀድመኝ እንድትሞት በፍጹም አልፈቅድልህም። በፍጹም ትሰማኛለህ? እዚህ ጋር ወደዚህ አምጡት። ልቡ በጣም ደክሟል። ከ2 ሊትር በላይ ደም ፈሶታል። ትንፋሹ ቆሟል። ደረቱን ተጫኑ። 3 ቃላት ልትነግረኝ ቃል ገብተህልኛል ኒኮላይ። 3 ቃላት ይሰማሃል? ለ1 ደቂቃም ቢሆን ትንፋሹ ተመልሷል። ማውራትሽን አታቁም ልዕልት ሆይ። ይሰማሃል? ልቤ አሁንም እየመታች ነው፣ ለአንተ ብቻ። ይህን አንተ ነበር የምትለኝ። አሁን ግን እውነቱን ልትነግረኝ ይገባል። ተናገረው እባክህን፣ ተናገረው። 3 ቃላት። I love you. ድጋሜ ትንፋሹ ቆመ። የልቡ ምት በጣም ተዛብቷል። ተመለስልኝ። ተናግረኸዋል እኮ፣ ነግረኸኛል እኮ። እባክህን ለኔ ስትል ተመለስልኝ። በጣም አዝናለሁ። ግርማዊነታቸው አርፈዋል። እጁ ተንቀሳቀሰ።
ለመጀመሪያ ጊዜ ሳላንኳኳ ለመጀመሪያ ጊዜ በመጨረሻም ተማርሽ። 3 ወራት ወሰደብኝ። ነይ ወደዚህ ጠጋ በይ። የኔ ሚስት፣ ይህ ላንቺ ነው የመጀመሪያሽ መጽሐፍ። እኔው ራሴ ያስተምርሻለሁ እያንዳንዷን ቃላት። እኔ 19 ዓመቴ ነው አሁን፣ በጣም የዘገየው መሃይምነቴን ለማራገፍ። ግርማውያን ሰረገላዎቹ ተዘጋጅተዋል። ገጠሬው አዲሷን ልዕልት ለማየት በጉጉት እየጠበቀ ነው። ያንቺ መንደር፣ ወደ ቤትሽ ለመሄድ ዝግጁ ነሽ? ያ ቤቴ አይደለም። አሁን ለጉብኝት ብቻ ነው የምሄደው። ቤቴ ይህ ነው፣ ይህ ክፍል። ግን ከመሄዳችን በፊት የሆነ ነገር መድፋት አለብኝ። ኦፕስ አዝጆዋ። እኔም ልንበርከክ ከአንቺ ጋር። አንድ ልዑል ለአንዲት አገልጋይ ተንበረከከ። በየቀኑ በዘመኔ ሁሉ እየደፋሁ እየተንበረከኩልሽ እያፈቀርኩሽ እኖራለሁ። አባትህ የፈረንሳዩ ንጉሥ አሁንም እየጠራህ ነው።